በጣም የሚያምሩ የውስጥ በር ይዤላችሁ ቀርቤያለሁኝ። ዋጋውንም መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ሁሉንም እንግዲህ ተከታተሉን እስከ ቪዲዮ መጨረሻ ድረስ። የሆነ የውስጥ በር ታምቡራታ በር ይዤላችሁ መጥቻለሁ ማለት ነው። እንደምታዩት በጣም የሚያምር ነው። ቤቱን በጣም ፍክት አድርጎ ነው የሚያሳየው ማለት ነው። የምታዩት እንግዲህ ይህን ይመስላል። በጣም ቆንጆ ነው። ዋጋውን መጨረሻ ላይ ነግራችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ። ይህ እንግዲህ የምታዩት መጀመሪያ ፊት ለፊት በር ላይ የሚገኘው ሳሎን ላይ ያለ በር ነው ማለት ነው። በጣም የሚያምር ነው። ይህ የታሸገ ነው ማለት ነው። መቃኑም በአውስትራሊያ ጣውላ የተሰራ ነው። በአሁኑ ሰዓት በጣም አሪፍ የሚባለው የአውስትራሊያ ጣውላ ነው ማለት ነው። ውስጡም እንደዚሁ በእሽግ የተሰራ ነው ማለት ነው። በዚህ ጋር ስትገቡ ደግሞ ወደ ውስጥ ኮሊደር ላይ እዚህ ጋር ሌላ ሳሎን እናገኛለን ማለት ነው። እዚህም የምታዩት እንደዛው ተመሳሳይ በር ነው ማለት ነው። በፋብሪካ ደረጃ የተሰራ ማለት ነው። እዚህ ጋር እሽግ ነው። ቁልፉም እንደዚሁ ቆንጆ የሚባለው በአሁኑ ሰዓት አሪፍ የሚባለው ቁልፍ ነው ማለት ነው የተገጠመለት። እስከዛሬ ዶግናል ነበር የምንጠቀመው። አሁን ደግሞ ካፒቴን የሚባል የተሻለ ቁልፍ አለ ማለት ነው። በሱ ነው ያለው። እዚህ ጋር የምታዩት ውስጥ ላይ ወደ ማጠቢያ ምናምን ያለበት ቦታ ነው ይሄ የምታዩት። ይህም እንደዚሁ አሪፍ ነው። ውሃም ቢረጭበት ወይም ደግሞ እርጥበትም ቢያገኘው ዋርኒሽ ስለተቀባ ምንም የሚያደርገው ነገር የለም። ውስጡ እንደምታዩት ይህንን ይመስላል። በጣም የሚያምር ቤት ነው። በሩም እንደዚሁ ውበት ሰጥቶታል ማለት ነው። ከላይ የምታዩት እንደዚሁ ዘመናዊ የሆነ በዚሁ በኬሚሴ ከተማ የተገጠመ በር ነው የምታዩት። እዚህ ጋር የምታዩት እንደዚሁ ተመሳሳይ ነው ማለት ነው። አጠቃላይ ሁሎቹም ተመሳሳይ እይታ ያላቸው በሮች ናቸው። ቆንጆ ተደርገው የተሰሩ ቁልፉም እንደዚሁ ሁሉ ነገሩ ጥርት ተደርጎ የተሰራ የበር አይነት ነው ማለት ነው። ቢያንስ ባታሰሩ ለሚያሰራ ሰው ሼር ላይክ እያደረጋችሁ አበረታቱን። ሁልጊዜም ያው የምንለቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቱን እየተጫናችሁ አዳዲስ ነገሮች ሲመጡ እንደዚህ ቆንጆ ስራዎችን ስንሰራ እንደዚህ ይደርሳችኋል ማለት ነው። ማሰራትም ስትፈልጉ በ0911 44 5402 እየደወላችሁ ማግኘት ትችላላችሁ ማለት ነው። ይህ ቤት እንግዲህ እንደምታዩት አፓርታማ ነው ማለት ነው። በጣም ቆንጆ ተደርጎ የተሰራ ነው። በሩም እንደዚሁ ድምቅ ያለ ነው ማለት ነው። በጣም ያምራል። እያንዳንዱ በር እንግዲህ በአሁኑ ዋጋ የሚሰራው በአውስትራሊያ መቃን እስከ 26000 ብር እየተሰራ ይገኛል ማለት ነው። እዚህ ጋር ከላይ መስተዋት አለው በሩ እንደምታዩት። ከታች በር ከላይ ደግሞ መስተዋትም ያለው መስተዋት ባለቤት ነው የሚገዛው። እኛ የጣውላውን ወይም ደግሞ የበሩን አጠቃላይ የፈርኒቸር ስራውን ብቻ ነው ማለት ነው 26000 ብር ተገጠመ ውጪ። ስለዚህ በያላችሁበት ለማሰራት ስትፈልጉ እንደዚህና መሰል ስራዎችን እንድንሰራላችሁ ባላችሁበት ሆናችሁ እዘዙን። ለሚያሰሩ ሰዎችም እንደዚሁ ሪኮመንድ እያደረጋችሁልን ቻናላችንን እንዲያድግልን በእናንተው ድጋፍ ነውና፣ ስለዚህ በያላችሁበት ሆናችሁ ማዘዝ ማሰራት ስትፈልጉ እነዚህንና መሰል ስራዎችን እየሰራን እንገኛለን ማለት ነው። አልጋ፣ ቁም ሳጥን የመሳሰሉትን እቃዎች ማሰራት ስትፈልጉ ሪኮመንድ አድርጉን። የዛሬው ቪዲዮአችን ይህን ይመስላል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።